በመስቀሉ ጥላ ስር ተጠልለው በእግዚአብሔር አምላክነት አምነው በቅዱሳን አማላጅነት ተማምነው እግዚአብሔር ወደ እነሱ እንዲቀርብ ምሕረት የሚያገኙ ዘንድ በዚህ ስፍራ ይማጸናሉ። አሁን እንደምታዩት የጉባኤ ቦታችን ደርሰናል። ከዚህ በፊት የምናደርጋቸው ጉባኤዎች ላይ ስብከት ኬላ ስለሆነ የጸኑ ክርስቲያኖችን አናገኝም። ገና አዲስ ተጠመቁ ክርስቲያኖችን እናገኝ ቦታው ከዚህ በፊት የነበሩ ስብከት ኬላዎች ላይ ለሚመጡ ምዕመናን ልብስ፣ የተለያዩ ነገሮችን ድጋፍ ስናደርግ አይታችኋል። ዛሬ ደግሞ አንድ እህታችን ድጋፍ አድርጋለን። ጉባኤ ላይ ለሚገኙ ሰዎች ዝክር የምንዘክር ይሆናል። እዚህ ከተማ ውስጥ ቀስ እንደዚህ አይነት ምግብ ማግኘታቸው ራሱ በጣም ደስ ይላል። እጅግ በጣም ከከተማ የተሻለ ምግብ ነው እና ተመልካቾቻችን አሁን ወደ አገልግሎት ስፍራችን የምንሄድ ይሆናል። ምዕመናን እየጠበቁን ነው። አብራችሁን ቆዩ። የእግዚአብሔር ቃል ምን ያህል እንደራባቸው ሲናገሩ እጅግ ያሳዝናሉ። የሚያስተምራቸው የሚመግባቸው ቢያገኙ ጊዜያዊ ጥጋብ ከበዛባት ዓለም ዘላለማዊ የሕይወት ረፍት ወደሚገኝበት ቅዱስ ስፍራ መሰብሰብን በንስሐ ታጥበው ወንጌል ተመግበው በሥጋ ወደሙ ከብረው መንግሥቱን ለማውረስ ይሻሉ። በርካታ የአካባቢ ሰዎች በመገረም ደስ ተሰኝቶ በእውነት በደስታ እኛ ጋር ደርሶ ወደ 4 የሚሆኑ እናቶች እዛ ገብቶ ትምህርት ወንጌል ሰምቶ መጽሐፍ ቅዱስና ነጠላ ተቀብሎ ከእኛ ጋር እንግዲህ ጸበል ጻድቅ የቀመሱ ይገኛሉ። እግዚአብሔር የተመሰገነ ይሁን። አሁንም ባልንበት ሰዓት ላይ እነዚህ የአካባቢ ማመኖች እንደዚህ የሚታዩት አሁን በጣም ደስ ብላቸው ምን አለ እንደ ሁል ጊዜ ከእኛ ጋር መጥቶ እዚህ እንደዚህ ባስተምሩን በማለት በቋንቋቸው ሐሳብ የሰጡ ቁጭ ብሏል። እኛም በእውነት በአሁኑ ሰዓት በጣም ደስ ብሎን እዚህ ጊቱ ስብከት ኬላ ላይ ተገኝተን ሰዎችን በማስተማር ወንጌል በመስጠት ከዚህም አልፎ እነዚህ አዲስ ለተጠመቁ ምክር በመስጠት በቋንቋቸው በቤንችኛ ቋንቋ ምክር ሰጥተን ናጣላቸው መጽሐፍ ቅዱሳቸውን በአግባቡ እንዲጠቅሙ ችግር ካለ ከኮሚቴዎቹ ጋር እንዲገናኙ ያልገባቸው ነገር ካለ በስልክ እንዲጠይቁን ምክር ሰጥተን በሃይማኖቶቹ እንዲጸኑ ትምህርት ሰጥተን ተመልሰን ይዘን ያለነው። በአንድ ሀገር ላይ ዝናብ ጠፋ፣ እጅግም ረሃብ ይበረታል። በዛ አካባቢ ላይ ነብዩ ኤልያስ ወደ አንዲት እናት ቤት ጎራ ይላል። ያቺ እናት ቤት ግን የነበረው አንድ ማሰሮ ዱቄትና ዘይት ብቻ ነበረ በቤቷ ያለው። እርሱም እንደገባ እንዳትፈራና ከዛች ላይም ለሱ እንድትሰጠው ነበር የጠየቃት። እሱም ራስ ወዳድነት ሆኖ አይደለም የሷን እምነት ለመፈተን ነበረ። እሷም የቻለችውን ያላትን ሳይሆን የተረፋትን ሳይሆን ካላት ላይ በሙሉ አንስታ ለሱ አካፈለች። ከዛ ጊዜ በኋላ ግን ዝናብ እስከሚመጣበት ጊዜ ድረስ ከማድጓ ምንም የጎደለ ነገር የለም። የማይጎድል ማድጋን እግዚአብሔር ሰጥቷታል በእምነቷ የተነሳ። እዚህም ያለንበት ቦታ ልክ እንደዛው ተመሳሳይ ነገር ነው ያለው። ምንም ነገር የለም። ፍላጎት ያላቸው ጊዜያቸውን ጉልበታቸውን የሰጡ ብዙ ሰዎችን ማግኘት እንችላለን። ለነሱ ግን ዘወትር ወንጌል እንደልብ መማር አይችሉም። እጅግ በጣም ረጅም ኪሎ ሜትር ተርቀን ስለመጣ እንዲጠነክሩ ልክ እኛ እንደተቀበሉ ያላቸው እንደሰጡ የእግዚአብሔርን ቃል ለመስማት እንደዚህ ብዙ የሚያስፈሩ ነገሮች ያሉባቸው ህብረተሰቦች ናቸው። ከማህበረሰብ ጫና አለ። ከማህበራዊ ህይወት ላይ ብዙ የሚደርሱባቸው ነገሮች አሉ። ልክ ነብዩ ኤልያስ እንዳለው ሳይፈሩ የእግዚአብሔር ሰውን በዚህ መልኩ ይቀበላሉ። የእግዚአብሔር ቃል እግዚአብሔርን በዚህ መልኩ ለመማር ጥረት የሚያደርጉ ሰዎች ናቸው። እነሱንም ማደጋቸው እንደማይጎድል እግዚአብሔር እስካሉ ድረስ በህይወትም በስጋም እግዚአብሔር የዘላለም እረፍት እንደሚሰጣቸው ለነሱ ልናስተምር ነው እንደዚህ አይነት ጉባኤዎችን እየሰራን ያለ ነው። እጅግ በጣም አድካሚ ጉዞ እያደረግን ነው። በየቀኑ ነው ተከታታይ ጉዞ እያደረግን ያለ ነው። ነገር ግን ውጤት ስላላቸው ጉዞዎቻችን ምንም ማለት አይደሉም። ነገ ይበዛሉ፣ ይጸናሉ እያምናለሁ። ዛሬ ግን የተስፋ ብርሃን ከሰማይ የተተከለ ይመስላል። መልክዓ ምድሩ ከወትሮው ለየት ባለ መልኩ እጅግ አሸብርቋል። አይደለም እነርሱ አየሩም የደስታ ስሜት ያለው ይመስላል። ሰላማዊ የተስፋ ነፋስ ያየለም ይመስላል። ምክንያቱም ፈለገ አበው ጠቅላላ መንፈሳዊ ማህበር በቦታው መገኘቱን ሲያውቁ
የደስታቸው ስሜት እጅጉን የተለየ ነበር። እንግዲህ ጉባኤ ሰማሪያ እንግዲህ ከታቀዱ 4 ጉባኤዎች መካከል ሁለተኛውን ጉባኤ ዛሬ በደቡብ ቤንች ወረዳ በጊሱ ቀበሌ ለማድረግ እንግዲህ በቦታው ተገኝተናል። እንግዲህ ጉዞ በጣም በእውነት አድካሚና ረጅም ጉዞ ነበር። ይህንን ጉዞ እንግዲህ በትዕግስት ተጉዘን መተን እዚህ ጊሱ ቀበሌ ከደረስን በኋላ እንግዲህ ቅድም እንደተነገረው የቤተክርስቲያን እዚህ አካባቢ የለም። የተባረኩ የስብከት ኬላዎች አሉ። ክርስቲያኖች ተሰብስበው ቃለ እግዚአብሔር የሚማሩበት የሚጸልዩበት፣ አንዳንዴ ክርስቲያናዊ ትምህርቱንም ደግሞ በስፋት የሚማሩበት የተባረከ የስብከት ኬላ አለ። ወደዚያ ኬላ ቦታ እንግዲህ ስብከተ ወንጌልን ዛሬ በተለይ በአካባቢው ቋንቋ ትምህርተ ወንጌል በስፋት ይሰጣል፣ ዝማሬዎች ይቀርባሉ። ይህንን መርሃ ግብር ለማድረግ እንግዲህ እዚህ ቦታ ስንገኝ በተለይ የአካባቢው ሰዎች ኦርቶዶክስ የሆኑ ያልሆኑም በደስታ ነው የተቀበሉንና ወደዛ ቦታ ጉዟቸውን እነሱም እኛም በጋራ እያደረግን እንገኛለን። የሚያስተምረን ቢኖር እኮ እኛም እንመለስ ነበር የሚሉ ድምጾችም ተስፋን በሰነቁ ልቦች የእግዚአብሔርን ቀን በሚጠብቁ ጽናትን እንደ ካባ በተጎናጸፉ በጨለማ ውስጥ ሆነው ነገር ግን ብርሃንን ከሚናፍቁ ጥቂት ምእመናን አንደበት ሰማን። እንግዲህ ጉባኤ ሰማሪያ በሚል አብይ ጾምን አስመልክቶ የጀመርነው ጉባኤ ዛሬ የካቲት 19 በዚህ በደቡብ ቤንች ወረዳ በጊቱ ቀበሌ ውስጥ ነው የምንገኘው። እንግዲህ በጊቱ ቀበሌ ውስጥ ስንመጣ ምንም ኦርቶዶክሳዊ ቤተክርስቲያን የለም። ነገር ግን የሌላ ቤተ እምነት በርካታ ቤተ እምነት ያለበት ሆኖ የኦርቶዶክሳዊት ቤተክርስቲያን ቤተ እምነት የለም። እዚህ ላይ የስብከት ኬላ ተቋቁሟል። እንግዲህ በዚህ የስብከት ኬላ ላይ ያሉትን ጥቂት ምዕመናንን አስተምረን የሚያነሱትን ጥያቄዎችን ምላሽ ለመስጠት የቋንቋ መምህራኖች ዘማሪያንን በማዘጋጀት ከፈለገ አበው ጠቅላላ መንፈሳዊ ማህበር ጋር ጉባኤ ለመዘርጋት ነው የመጣ ነው። እንግዲህ ስንመጣ በርካታ ምዕመናን ኦርቶዶክሳውያንም ከኦርቶዶክሳዊ ቤተክርስቲያን ውጭም ያሉት መንገድ ላይ ሆነው ቅስቀሳ ድምጻችንን ሰምተው አሁን ወደ ጉባኤው ቦታ እየሄዱ ነው የሚገኘውና መርሃ ግብራችንን እስከ መጨረሻው በመከታተል አስፈላጊውን ድጋፍና ክትትል እንድታደርጉ በልዑል እግዚአብሔር ስም እናሳስባለን። ይቆየ። ቁስላቸው የሰውነት አይደለም የነፍስ ነው። ጥማታቸው የውሃ አይደለም የወንጌል ቃል ነው። ረሃባቸው የእንጀራ አይደለም የሥጋው ደሙ ነው። በገጠር ውስጥ የተረሱ ምዕመናን የመንፈስ ረሃብ እየበላቸው ነው። የተስፋ ብርሃን እየጠፋባቸው ነው። ነገር ግን እግዚአብሔር አልረሳቸውም። በተለይ ከፈለገ አበው ጠቅላላ መንፈሳዊ ማህበር ጋር ሁለት አይነት አገልግሎቶችን እየሰጠን የሚገኘው የመጀመሪያው በተለይ በዚህ በአብይ ጾም ማስቀደሻ ንዋየ ቅድሳት የሌላቸው አጥቢያዎች አሉ። ለነዛ የተለያዩ ንዋየ ቅድሳት ድጋፎችን እናደርጋለን። ማስቀደሻ ጧፍ፣ ዕጣን፣ ዘቢብ፣ ልብሰ ተክህኖ የተለያዩ ንዋየ ቅድሳት ድጋፎችን እናደርጋለን። ከዚህ ጋር ተያይዞ ደግሞ አንደኛው ስብከተ ወንጌልን የማስፋፋት ስራም እንሰራለን። በተለይ እነዚህ እንደ ስብከት ኬላ ተዘጋጅተው ስብከተ ወንጌል በስፋት የማይሰጥባቸው ሰዎች ግን ተሰብስበው እንደ አንዳንድ ተሰብስበው ቃል እግዚአብሔር የሚያስተምራቸው ከተገኘ እየተማሩ ካልተገኘም ተገናኝተው ጸሎት አድርገው የሚበተኑባቸው ቦታዎች አሉና እንደዚህ አይነት ቦታዎችን ለይተን እንደኛ እንደ ቤንች ሸኮ ሀገረ ስብከት በሀገረ ስብከቱ ስር የቤንች ወረዳ የሚባል አለ። በዚያ ወረዳ ቤተ ክህነት ውስጥ በዚህ በአብይ ጾም 4 ጉባኤዎችን ነው ለመስራት ያቀድነው። እንግዲህ ትላንትና አንዱን ጉባኤ እግዚአብሔር ፈቅዶ ተሳክቶ አድርገናል። ቀጣይም 3 ጉባኤዎች ይቀሩናል። በተለይ ጉባኤው ዓላማ ምንድነው? ትምህርት ወንጌል እየጠማቸው መማር እየፈለጉ ትምህርት ያላገኙ ብዙ ወገኖቻችን አሉና በዚህ አጋጣሚ እነዚህን ወገኖቻችንን ሰብስበው ለማስተማር ስለ ሃይማኖታቸው እንዲያውቁ ማድረግ፣ ስለ ጾምም አውቆ በደንብ እንዲጾሙ ማድረግ፣ ወደ እግዚአብሔር እንዲቀርቡ የትምህርቱ መሰረታዊ ዓላማ እንግዲህ ክርስቲያኖቹን ወደ ቤተ መቅደስ ማቅረብ ነው እና እነዚህ አይነት ጉባኤዎች ተዘርግተው የተለያዩ ሰዎች ትምህርት ወንጌል የሚያገኙበትን ሁኔታ ነው እያደረግን የምንገኘው። በዚህ አገልግሎት ውስጥ እውነት ፈለገ አበው ጠቅላላ መንፈሳዊ ማህበር ክቡር ስራ አስኪያጁ ወንድሜ ዲያቆን አቤነዘር ውብሸትም እንግዲህ ከአዲስ አበባ ድረስ ወደ 570 ኪሎ ሜትር ተጉዘው መጥተው ምንም እረፍት አላደረጉም። የገጠሩ አገልግሎት በጣም አድካሚ ነው። መንገዱ አይመችም። የተለያዩ ውጣ ወረዶች ቢኖሩም ግን የቤተክርስቲያን አገልግሎት ነውና ደክሞ ማገልገልም ተገቢ ነውና በእውነት በጣም ደክመው ከኛ ጋር እያገለገሉ ነው የሚገኙና ይህ አገልግሎት ቀጣይነት እንዲኖረው እያንዳንዱ ክርስቲያን የድርሻውን መወጣት አለበት ያምናለሁ።
እኛም ወደዚህ የመጣነው ለመናገር ወይንም ለማየት ብቻ አይደለም። በዚህ ምድራዊ ገነት መካከል መንፈሳዊ ገነት እንዲበቅል እንፈልጋለን። የተስፋ ቃል እንዲበራ፣ የወንጌል ድምጽ እንዲሰማ እንፈልጋለን። ጉባኤ ሰማርያ ጉዞ ብቻ አይደለም፣ የርህራሄ እርምጃ ነው። የፍቅር ጥሪ ነው። የተስፋ መነሻ ነው።